እስቲ ዛሬ ስለ ለታይታ የሚደረግ ፍጆታ ሰዎች በሌላቸው ነገር አጊጠው ውድ በሆነ ነገር አጊጠው ራሳቸውን የተለያየ አይነት ስሜት መስጠት ይፈልጋሉ እና እቺ ኮንስፒሺየስ ኮንሰፕሽን ትባላለች። ለታይታ የሚደረግ ፍጆታ እንግዲህ እንደምናውቀው ሰዎች በዙሪያቸው ውድ የሆነ ቁሳቁስ በመያዝ የራስ መተማመንን ለማግኘት ይሞክራሉ እና ይሄ በብዙዎቻችን ዘንድ ያለ ጣጣ ነው። ውድ የሆነ ነገር የሚጠላ ማንም የለም። ግን ውድ የሆነ ነገር ስንፈልግ ደግሞ በዙሪያችን ውድ የሆነ ልብስ፣ ውድ የሆነ ጫማ፣ ውድ የሆነ መኪና፣ ውድ የሆነ ኤኒ ነገር ሰዓት ስንይዝ እያንዳንዱ ትርጉም አለው እና ምንድን ናቸው እነዛ ትርጉሞች ነው? በመጀመሪያ ደረጃ የማህበራዊ ደረጃችንን ከፍ ማድረግ ነው። በዙሪያችን ባሉ ሰዎች ዘንድ እኛ ከፍ ብለን መታየት። ይሄ ሶሻል ስታተሳችን ከፍ ብሎ እንዲታይ እንፈልጋለን። እንግዲህ በማህበረሰባችን ውስጥ ለምንድን ነው ውድ የሆነ ልብስ፣ ውድ የሆነ ጀስት መኪና፣ ውድ የሆነ ስልክ፣ ውድ የሆነ ሰዓት አድርገን መታየት በአካባቢያችን ውስጥ ያለውን የክብርና ተሰሚነት የሚጨምር መስሎ ይታየናል እና ይህ ደግሞ በውስጣችን የሚፈለገውን የብቃት ማነስ ስሜት በቁሳቁስ ለመሸፈን የምናደርጋት ጥረት ናት እንጂ በራስ ኮንፊደንስ በጣም ያላቸው ሰዎች ከእንደዚህ አይነት በሽታ አልበለው ተጠቂዎች አይደሉም። ሁለተኛው የተሳሳተ የደህንነት ስሜት ሲሰማን የምናደርጋት ነገር ናት። ፎልስ ሴንስ ኦፍ ሴኪሪቲ ይባላል። ይሄ አንዳንዴ ሰዎች በህይወታቸው ውስጥ በቃ ቁጥጥር ያጡባቸው ነገሮች ነው። ለምሳሌ በስራ ወይም በግል ህይወታቸው ውስጥ የሆነ በቃ ውድ ነገርን በመግዛት ሁሉም ነገርን መቆጣጠር እንደሚችሉ አድርገው ያስባሉና ጀስት እኮ በቃ ያስኩት በቃ እሱ ያደረገውን አረግኩት አይነት ስሜት እንዲሰማን ያደርገናል። ይህም የተሳሳተ አመለካከት ነው። ሶስተኛው ተቀባይነትን መፈለግ ነው። ኒድ ኦፍ አፕሩቫል፣ በሌሎች ሰዎች ዘንድ ተቀባይነትን መፈለግ በስራችን፣ በአመለካከታችን፣ በዛ ምናልባት ያ ቦታ በሚፈልገውን ሰተን ሳይሆን በቁሳቁስ ያን ነገር ለመሸፈን መሞከር ነው። በተለይ በከተሞች አካባቢ በተወሰኑ የጓደኞች ወይም የስራ ባልደረቦች አካባቢ ላይ የሆነ አባል ለመሆን ወይም ጓደኛ ለመሆን ወይም ደግሞ ተፈላጊ ለመሆን በቁሳቁስ መሸፈን መቻል አለብን። ይሄ እንግዲህ የኑሮ ምንድነው የሚባለው የኑሮ ደረጃ ማሳየት ግዴታ ይሆናል አንዳንዴ ያለንበትን ነገር ለማሳየት እና ይህ ደግሞ ሰዎች የሌላቸውን ገንዘብ አውጥተው ውድ ዕቃ እንዲገዙ በጣም ይገፋፋል እና መጠንቀቁ ጥሩ ነው። እንግዲህ ይህ ጉዳይ የሆነ መመርመር አለበት፣ በላይፋችን ውስጥ መታየት አለበት። ዝም ብለን በስሜታችን ከተነዳን ምናልባት ብዙ አይነት ችግሮች ይፈጠራሉ። የመጀመሪያ ደረጃ የስነ ልቦና ተጽዕኖ ይፈጥርብናል፣ ሳይኮሎጂካል ኢምፓክት ይፈጥርብናል። ውድ ዕቃ መግዛት የሆነ የሚሰጠው ደስታ ለረጅም ጊዜ የሚቆይ ደስታ አይደለም። ከልብሱ እድሜ ጋር ውስን ነው። ወይም ደግሞ ምናልባት ፋሽን 3 ቀን 4 ቀን ዘን አፍተር ይለመዳል እና ረጅም የሆነ ደስታ አይሰጠንም። መጠንቀቅ መቻል አለብን። ሁለተኛ ደረጃ የኢኮኖሚ ተጽዕኖ ይፈጥራል እኮ የኢኮኖሚክ ኢምፓክት ይፈጥራል። በኢትዮጵያ ውስጥ በተለይ ከገቢ በላይ ታይታ አድርገን ከገቢያችን በላይ ለማውጣት በምንጋጋጥበት ጊዜ የኢኮኖሚ ችግር ይፈጠራል እና ጫና ፋሚሊ ቤተሰቦቻችንን እንደ ሀገርም ሌላ አይነት ጫና ውስጥ እንገባለን እና በልካችን መሆኑ በጣም ጠቃሚ ነው ባይ ነኝ። ሶስተኛ ደረጃ የግብይት ስልቶች ናቸው። በነገራችን ላይ ነጋዴዎች ማርኬቲንግ ታክቲክስ ይህችን ነገር በደንብ ያውቋታል እና ድርጅቶች ይህንን የሰዎች የመታየት ፍላጎት ተጠቅመው እንዴት ምርታቸው መሸጥ እንዳለባቸው ያውቃሉ እኮ። ስለዚህ ነጋዴዎች እጅ መውደቅ ነው የሚሆነው እና በጀስት ለነጋዴዎች ፖዚቲቭ ነገር ነው። እኛ ግን እንደ ማህበረሰብ ከእንደዚህ አይነት በሽታ ራሳችንን ብንጠብቅ እላለሁ። በሽታ አልኩት ያው ልክ ነኝ፣ መጠበቅ አለብን እላለሁ። እንግዲህ ሀሳብ አስተያየት ካላችሁ እስቲ ኮሜንት ሴክሽን ላይ ጣል አድርጓት። በጣም አመሰግናለሁ።